ዛሬ ደግሞ እንዴት ነው ደከመኝ ራት እንዴት እንደምሰራ ራሱ እንጃ። ለምን እኔ አልሰራው? ማ አንቺ እስኪ አርፈሽ ተቀመጪ ቀልደኛ። የምሬን እኮ ነው። እንደውም ዛሬ እኔ ሽክን ያለች ምስር ወጥ ሰርቼ ማበላችሁ። የምርሽ ነው እንዴ? እማዬ ተናገራት እንጂ። አንቺ አይሆንም ራሴ እሰራለሁ። ደግሞ አንቺ አንበጨራረቅሽው ማን ይበላል? እኔ ነኝ የምሰራው አልኩኝ። እኔ ነኝ የምሰራው። በቃ እሺ ካልሽ እንግዲህ ምን እኔ አልበላም። ይወዛው አትብላህ ማን ይለምንሃል? አህያ። እማዬ ግን የምርሽ ነው? እስኪ እንግዲህ ፈጣሪ ጠብቀን። ምግቡስ ቁሌቱ አሮብኝ ደፍቼው ሌላ ጣሉ እና ታዲያ አሁን የተቀመጥሽው ድጋሚ እንዲያረ ነው? እጭ በጉጉት ስጠብቁት የነበረው ምግብ ደርሷል። ወይ በጉጉት እንኪ ማዬ። እሺ ለዝራስ የለም እንዴ? ወይ እኔ በቃኝ በእውነት አሁን በላው። ወደህ ትበላለህ እንካ። ወይኔ ፈጣሪ ሆይ ዘይት አለው ግን ዝም ብለህ ብላ፣ ካልበላህ አንተው። ወይ ፈጣሪ ባርክሽ እንደው እንኪ ብላው። እጭ ነውስ እዝራዬ እስኪ አንተ ቅመሰው መጀመሪያ። አረ ችግር የለውም አንቺ ቅመሽው መጀመሪያ። እንዴት ነው? ቆንጆ ወዴት አንቺ እንዲሙያለሽ እንዴ? ወይኔ ታድዬ እዝራስ ምንድነው ጨው ማለቴ ምንድነው ጨው? ምን ሆነ? በጣም በትክክል የመጠንሽው። ምን ያህል ነበር ያረግሽበት? 7 ማንኪያ። በትንሿ ብረት ድስት አይደል የሰራሽው? አዎ። ዋው አንቺ እንዲህ ጎበዝ ነሽ እንዴ? ያው ምን ታረገዋለሽ? ሰላም ለዚህ ቤት። አባዬ ዛሬ ብታይ እኔ ምግብ የሰራሁት። ቆይ ላቅርብልህ። በፈጣሪ ሂጂ አንቺ ወደዛ። ምን ነው በበዛ? ምን ነው? አይ ዛሬ እሱ ሽሮ ፍትፍት ነው የሚበላው። ወጥ ካለ እንጀራ ቦጥ አልበላም እንዴ? ተው ይቅርብህ። ና ልጄ